በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሊቃውንተ ቤተክርስቲያን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ ምዕመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ባሰባሰበን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም በእናታችን በንጽሕት ቅድስት ድንግል ማርያም ፍጹም ሰላም እንደምን አላችሁ? ፍጥረቱን ሁሉ ፈጥሮ የሚያበላ የሚያጠጣ የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ዘላለማዊት ድንግል እመቤታችን የተመሰገነች ትሁን። ሊቀ መላእክት የመላእክት አለቃ ቅዱስ ሩፋኤል የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን አበው፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንዲሁም ቅዱሳት አንስት የተከበሩ ሴቶች ሁሉ ሳይቀሩ እግዚአብሔር አምላክ ባከበራቸው መጠን የተመሰገኑ ይሁኑ። 10 ደቂቃ ብቻ ከኔ ጋር አብረን ቆያለን። ለዛሬው የትምህርታችን ርዕስ የማደርገው በሉቃስ ወንጌል በምዕራፍ 1 ነው። እመቤታችን የተናገረችውን በማንሳት ነው። ናሆ እምይእዜሰ ያስተበጽኡኒ ኩሉ ትውልድ ሁሉ ያመሰግኑኛል ብላለች። በዚህ ርዕስ መሰረታዊ ዓላማ የማደርገው ትውልድ ሁሉ እመቤታችንን እንደሚያመሰግኑ መናገር ነው። እንግዲህ እመቤታችንን ሰው የሆኑ ብቻ አይደለም የሚያመሰግኑ፣ ሰዎችን ያመሰግኗታል፣ መላእክትን ያመሰግኗታል። ይሴብሑኪ መላእክት ባርያም ወበምድር ደቂቀ አዳም። ይሴብሑኪ መላእክት ባርያም፣ መላእክት በሰማይ ያመሰግኑሻል። ወበምድር ደቂቀ አዳም፣ በምድርም ሰው የሆኑ ሁሉ ያመሰግኑሻል ተብሏል። እና እመቤታችንን ሰው መላእክትን በጋራ ነው የሚያመሰግኗት ማለት ነው። ከዚህም አልፎ እንዲሁም ሰውና መላእክት ሁሉ በጋራ በቤተልሔም ሁሉ አንድ ሆነው አመስግነዋታል ማለት ነው። እና መላእክት በሰማይ ያመሰግኗታል፣ በምድርም ሰው ሁሉ እመቤታችንን ያመሰግኗታል፣ መላእክትም ያመሰግኗታል። የድስዋ መላእክት ለማርያም፣ መላእክት እመቤታችንን ያመሰግኗታል። ቅዱስ ገብርኤል ብቻ አመስግኗት የቀረ አይደለም። ቅዱስ ገብርኤል ብቻ የሚያመሰግናት አይደለም። ቅዱስ ገብርኤል እንዳመሰገናት ለወደፊትም ያመሰግናታል። መላእክትም ቅዱስ ገብርኤል እንዳመሰገናት ያመሰግኗታል ማለት ነው። ወሐራ ሰማይ ቆሙ ቅድሜኪ በፍርሃት ወበረዓድ ወበህየ በካል ስብሐት ወደሱኪ ኪሩቤል ወሱራፌል ዘኢኮነ እንስብሐቲሆሙ ዘውስተ ሰማያት ወኢንስብሐቲሆሙ ዘትካት። ሐራ ሰማይ መላእክት፣ የሰማይ መላእክት ሁሉ በፊትሽ በመንቀጥቀጥ ቆሙ። ከበፊት ተደርጎ በማይታወቅ በሌላ በአዲስ ምስጋና ወደሱኪ ኪሩቤል ወሱራፌል፣ ኪሩቤል ሱራፌል አመሰገኑሽ። እልፍ አእላፋት ወትልቂት አእላፋት መላእክት ሁሉ እመቤታችንን ያመሰግኗታል። ይገርማቸዋል፣ ያመሰግኗታል። እና እንግዲህ መላእክት ያመሰግኗታል፣ ሰውም ያመሰግኗታል፣ ሰው የተባሉት ያመሰግኗታል። ኤልሳቤጥ ብቻ ማመስግናት የቀረች አይደለም። እና ኤልሳቤጥ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ ብላለች። እመቤታችን ኤልሳቤጥን ለመጠየቅ ሂዳ ነው። እና ወአንፈራጸ እጓል በውስተ ከርሳ፣ በኤልሳቤጥ ሆድ ውስጥ ጽንሱ ዮሐንስ ዘሏል ማለት ነው፣ ሰግዷል እመቤታችን። እና ኤልሳቤጥም አመሰገነቻት። እና ፍጥረት ሁሉ ያመሰግኗታል። ኤልሳቤጥ ብቻ ያመሰገነቻት አይደለም። እንደ ኤልሳቤጥ ፍጥረት ሁሉ ያመሰግኗታል። ከእርሷ በፊት የነበሩ ትውልድ፣ በእርሷ ዘመን የነበሩ ትውልድ፣ አሁን በዚህ ዘመን ያለን ትውልድ፣ ለወደፊትም የሚቀጥለው ትውልድ ለዘላለም እመቤታችን እናመሰግናታለን። እና ከእርሷ በፊት የነበሩ ትውልድ እንግዲህ ከአዳም ጀምሮ ማለት ነው እስከ ስቅለተ ክርስቶስ ድረስ ያሉ በገነት አመስግነዋታል ማለት ነው። ይህ እንዴት ነው ያመሰገኗት? መመስገኗት እንዴት ታውቋል? ጢባሪዎስ የሚባል ቄሳር፣ ጢባሪዎስ ቄሳር በእርሱ ዘመን ጌታ እመቤታችንን ነጥቆ ወደ ገነት ወስዷታል። ይሄ ጢባሪዎስ የሚባል የሮም ንጉሥ የአምላክን እናት አምጡልኝ፣ ንግስት ሚስቴና እኔ ሆነን በጋራ ንግስትናችንን ለአምላክ እናት ሰጥተን እኔም ባሪያ ሚስቴም ባሪያ ሆነን እናገለግላታለን ብሎ ሰራዊት ሲልክ ጌታ ደግሞ የእመቤታችንን ተድላ በዚህ ዓለም አይፈልገውም እና አንስቶ ወደ ገነት ወሰዳት ማለት ነው። እና በዚያ ሰዓት ከአዳም ጀምሮ እስከ ስቅለተ ክርስቶስ ተሰቅሎ ዓለምን እስካዳነበት ጊዜ ያለው ሁሉ በሲኦል የነበሩ ነፍሳት ሁሉ ነፃ የወጡ በጠቅላላ ነውና በዚያ በገነት ያሉ በጠቅላላ ነፃ የወጡት ናቸውና ከአዳም ጀምሮ ከአቤልን ጀምሮ ሁሉ በጠቅላላ
እናታችን ማርያም ሆይ አንቺን ያዩ ዓይኖቻችን ብፁዓን ንዑዳን ናቸው እያሉ አመስግነዋታል። በአማን ስብሕት አንቲ በአማን ብፅዕት አንቲ እያሉ በእውነት አንቺ የተመሰገንሽ የተባረክሽ ነሽ፣ አንቺ የተመሰገንሽ ነሽ፣ ምስጋና ይገባሻል እያሉ ከእርሷ በፊት የነበሩ ሁሉ አመስግነዋታል ማለት ነው። በእርሷ ዘመንም የነበሩ አመስግነዋታል። አሕዛብ ነገሥታት ሁሉ ሳይቀሩ ነው በእርሷ ዘመን ሁሉ የነበሩ ያመሰገኗት። ይገርማቸዋል። አሕዛብ ነገሥታት ሁሉ አመስግነዋታል እመቤታችን። በዚያ አሁን የምላችሁ የሮም ንጉሥ እንግዲህ የሮም ነገሥታት ቄሳር እገሌ ቄሳር እገሌ እየተባሉ ይጠራሉ። በገሊላ ደግሞ የነገሱ በእስራኤል የነገሱ ሄሮድስ እገሌ ሄሮድስ እገሌ እየተባሉ ይጠራሉ። እንዲሁ ደግሞ በግብፅ የነገሱ ፈርዖን እገሌ ፈርዖን እገሌ፣ ለምሳሌ ፈርዖን ኒካው እንደምንል ሁሉ ፈርዖን እገሌ ፈርዖን እገሌ እየተባሉ፣ በኢትዮጵያ ደግሞ የነገሱ አጼ እገሌ አጼ እገሌ እየተባሉ፣ ይህ ስመ መንግስት ነው። የመንግስታት የነገስታት መጠሪያቸው ነው እና በዚህ ይጠራሉ። እና አሕዛብ ነገስታት ሁሉ በእርሷ ዘመን የነበሩ እንዲሁም አመስግነዋታል። ይገርማቸዋል። እመቤታችን ማለት ነው በእርሷ ዘመን የነበሩ። ይሄ የሮም ንጉስ አንድ የሮም ንጉስ ምን ሆነ? የሮም ንጉስ ነውና ምን ያደርጋል? የጎልማሳ ሚስት ይደፍራል ማለት ነው። የጎልማሳውን ሚስት አስገድዶ ይገናኛል። ከዚያ ያቺ ሴት ደግሞ ባሏን ወዳጅ ነበረችና ታንቃ ሞተች። ከባሌ በላይ አስገድዶ ደረሰብኝ ብላ ማለት ነው። በኋላ የሟቿ ወንድሞች በጣም ኃይለኞች ነበሩና እህታችን የሞተች በሱ ምክንያት ነው ብለው ያ የሮም ንጉስ ከጣዖት ቤት ሲወጣ ተደብቀው ቆይተው አድፍጠው ቆይተው ገደሉ። በኋላ ሮማውያን ተሰባስበው ሮም የምትባል ጣሊያን ናት፣ የአሁኗ ጣሊያን ማለት ነው። እና ሮማውያን ተሰባስበው ይህ ሁሉ መከራ የሆነብን አንድ ሰው በማንገሳችን እኮ ነው። በቃ አሁን አንድ ሰው ማንገስ ይቅርብንና ሰው እንምረጥ ነው። 120 ሰው ሹመዋል። 120 ባውላ 120 ሰው ሹመት ሰጥተው እናንተ አስተዳድሩን ብለዋል። በአሁኑ ፓርላማ እንደምንለው ማለት ነው። እናንተ አስተዳድሩን ብለዋል። 120 ሰው መርጠው እና 120 ሰዎች ያስተዳድሯቸው ነበር። ከ120 ሰዎች መካከል የአንዱ ሹም ሚስት ሞተች። ስትሞት እንቀብራለን ብለው ወስደው ሲሉ እርጉዝ ነበረችና በሆዷ ያለው ጽንስ ተንቀሳቀሰ። በኋላ ያልሞተውን ከሞተ ጋር እንዴት አድርገን እንቀብራለን ብለው ሆዷን ቀደው ከዚያ እሷን ቀበሩ። ያ ልጅ አደገ እና ቄሳር የሚለው እንግዲህ ቄሳር ማለት አንድ ንጉሠ ነገሥት ማለት ነው። ቄሳር ማለት ሌላው ፈጣጤ ከርስ ሆድ ቀዳጅ ማለት ነው። እንዲሁ ቄሳር ማለት ጸዳል ብርሃን ማለትም ነው እና ፈጣጤ ከርስ የተባለ የእናቱን ሆድ ቀደው ነው ያወጡ። እናቱ ሙታ ስለነበረ ቀብረው እሱ ግን ካደገ በኋላ በጣም ምሁረ ጸብ ሆነ። በጣም አደገኛ ተዋጊ ሆኗል። በኋላ እነዚያ 120 ሹማምንት ምን አሉ? እንግዲህ እባክህ ጠላት አጥፋልንና እናንግስ ብለዋል። ጠላት አጥፍቶላቸዋል። ከዚያ በኋላ 120 ነበሩ። ከ120 እንግዲህ የአንዱ ሹም ልጅ እሱ ስለነበረ 19ኙን ገሎ 119ኙን ገሎ እሱ ብቻ ቀርቶ ነግሶባቸዋል። እና ከሹማምንት ወገን ስለተወለደ ብሊዮስ ቄሳር ብለውታል። ይህ ብሊዮስ ቄሳር ደግሞ ማንን ይወልዳል? ጋቢዮስ ቄሳር ማንን ይወልዳል? አውግስጦስ ቄሳር። ይህ አውግስጦስ ቄሳር ደግሞ ማንን ይወልዳል? ጢባሪዎስ ቄሳር። የተወለዱ ነው እንጂ እየነገሰ ቢሄድ እና የጢባሪዎስ ቄሳር የሮም ንጉሥ ነውና ምን ሆነ? ልጁ ይሞትበታል። ልጁ ሙቶ ቀበሩት። ልጃቸውን ከቀበሩ 3 ወር ሞላ። ንግስቲቱ ሚስቱ ምን አለች? አንተ እንዲሁ በኢየሩሳሌም ይገርምሃል፣ ኢየሱስ የሚባል ነበረ፣ ክፎች አይሁድ ገርፈው ሰቅለው ገደሉት። ከዚያ ቀበሩት። ሞትን ድል አድርጎ በ3ኛው ቀን ተነሳ ተብሏል። እና ይህ ልጃችን ወስደን እኮ በሱ መቃብር ውስጥ ብንጥለው ይነሳል አለች። ጥሩ ብለሻል ብሎ ሰራዊትን ሁሉ ሰብስቦ በሳጥን አድርገው ነበር የቀበሩ። በ4ኛው ቀን መቃብር ቆፍረው በተቀበረ በ3ኛው ወር ማለት ነው። መቃብር ቆፍረው ያን ሳጥን አሸክሞ ሂዱ ብሏል። ወስደው በጌታ መቃብር አስተኝተዋል። የንጉሥ ቤተሰብ ናቸውና ከልካይ የላቸው። ወስደው በጌታ መቃብር ላይ አስተኝተውታል። ከዚያ ቀብረውታል። በ4ኛው ቀን ይሄ ልጅ አፈሰፈሱልኝ
አፈርፈሱልኝ ሳይል ድንጋይ አንሱልኝ መግነዝ ትፉልኝ ሳይል ከተቀበረበት ተነስቶ በአራተኛው ቀን ድንጋይ ላይ ተቀምጧል። በኋላ ደስ ብሏቸው ልጅ እያሉ ወደ ሀገራቸው ወስደዋል። አባትየውም ይህን ታምር አይቶ እናቱም ይህን ታምር አይታ በጣም ተደነቁና እና ታዲያ እንግዲህ የኢየሱስን እናት እናምጣት ከእስራኤል እናስመጣትና እኔ አለች ንግስቷ ገረድ ሁኜ አንተን ሎሌ ሁነ ንግስናችንን ለእርሷ ሰጥተን እየሰገድን ከእርሷ ጋር እንኖር ተባብለው በዚህ ተስማምተው ሰራዊት ይልካል። የኢየሱስን እናት ባለችበት ፈልጋችሁ አምጡ፣ ዮሐንስ በተባለ ሰው ቤት ነው ያለሽ ተብሏል። ፈልጋችሁ ባለችበት አምጡ። ይህን ባታደርጉ ዝቅ ብዬ ባታችሁን ከፍ ብዬ አንገታችሁን ነው ምቀላችሁ አለ። እገላችኋለሁ፣ እግራችሁን ቆራርጬ አንገታችሁን ቆራርጬ ነው ምገላችሁ ብሎ አስጠነቀቀ ሰራዊቱ። በኋላ እንደዚያ ምሽ ብለው ተጉዘው እስራኤል ደርሰዋል። ከዚያ ዮሐንስ የሚባል ሰው አፈላልገው አገኙ፣ ሰራዊቱ ማለት ነው። እንዴት ነህ ደህና ነህ ብለውታል። ዮሐንስ ወልደ ነጎድጓድ የምትባል አንተ ነህ ብለውታል። አሁን ነኝ ብሏል። ከዚያ እነሱ የኢየሱስን እናት አምጣ ስጠን፣ የኢየሱስ እናት ወዴት ነው ያለች ብለውታል። ኧረ እሷማ ወደ ማትገኝበት ሂዳለች። እነዚህ ሰራዊት ሲመጡ ጌታ እመቤታችንን ምን አደረገ? በዚህ ዓለም የእመቤታችንን ደስ አይፈልገውም። በስጋ ደስ እንዲላት በዚህ ዓለም ደስ እንዲላት አይፈልግምና ነጥቆ ወደ ገነት ወሰዳት። ይገርማችኋል። በዚያ ሰዓት ነው በገነት ያለው አመሰገነዋት ያልኳቸው። ነጥቆ ወሰዳት። በኋላ ዮሐንስ ምን አለው? የጢባሪዎስ ሰራዊት ይመጣሉ፣ አንተ ግን ሂደህ ጢባሪዎስን አጥምቀህ ክርስቲያን አድርገው ከነሚስቱ ብሎ ጌታ ግን ሰወረባቸው። እመቤታችን ወሰዳት ወደ ገነት እስከ ስጋዋ እስከ ነፍሷ እስከ ስጋዋ ማለት ከዚያ ስልጣን አሉት። አረ ልጇ ወሰዳት። በኋላ እንግዲህ እንዴት እንሆናለን? ንጉሥ ተመልሳችሁ ከመጣችሁ ሳትይዟት ከመጣችሁ ገድላችኋለሁ ብላ እግራችሁን ቆራርጬ አንገታችሁን ቆራርጬ ገድላለሁ ብላ እንግዲህ እሳኛ ለመሰቀል ነው ወይ ምን ሄደው ለመገረፍ ነው ምን ሄደው እንግዲህ ማን ዋጋ አለን ምን ሀገር አለን ብለው እንግዲህ እግራችንን አውጭኝ ዝም ብለን እግራችንን እንደመራን እንሰደዳለን ብለው ሲሉ እኔ አስታርቃችኋለሁ ከንጉሱ ጋር ሄዱ ብሎ አለ። ስመ እግዚአብሔር አስጠሩትኝ እንዳትቀርብ ነው። በኋላ እነሱ ሄዱ። እሱ በደመና ጠቅሶ ሄደ፣ በብሪት ደመና አላዛ ሮም ደረሰና በንጉሱ አደባባይ ትይዩ ወረደ ማለት ነው። በኋላ ንጉሱ አይቶት ደንግጦ ይዞ ሰገደለት። ዮሐንስ ፍቁረ እግዚእ፣ ዮሐንስ ፍቁረ እግዚእ የጌታ ወዳጅ ዮሐንስ አንተ ነህ አለው። ማን ነገረው ብንል በዮሐንስ ያደረው መንፈስ ቅዱስ ነግሮት ነው። አሁን እኔ ብላ የጌታን እናት ስጠኝ እንጂ ብሎታል። እሱ አይደለችም ካንተ በላይ የሆነ ንጉስ ልጇ ወስዷታል። በኋላ በጣም ተገረመና አይሁድ እንዴት ነው የሰቀሉት ብሏል። እሱ ምን አለ? እንግዲህ መቼም ከካህንና ከሴት ቅናት አይጠፋም እና ቀንተው ሰቀሉት። ካህናት የትኞቹ ናቸው? የአይሁድ ካህናት ነው። የአዲስ ኪዳን ካህናት አይደሉም፣ ቀናተኛ የአይሁድ ካህናት ናቸው። አዎ ሰቀሉት፣ ቀንተው ሰቀሉት። የአራት ቀን ሬሳ የአራት ቀን አስከሬን አልዓዛርን ቢያስነሳ ወለተ ኢያኢሮስ የኢያኢሮስን ልጅ ከሙታን ቢያስነሳ የመበለቷን ልጅ ከሙታን ቢያስነሳ በዚህ ሁሉ ቀንተው በደረቅ ግንባር አይን ቢፈጥር ለበርጠሚዎስ እንዲሁ ደግሞ ብዙ ታላላቅ ታምራትን ሲሰራ ያን 38 ዓመት የታመመ መጻጉዕ ወጹራራ ፈከ አልጋን ተሸክመ ተነስ ብሎ ቢፈውስ ይህ ሁሉ አይተው ቀንተው እንግዲህ በኋላማ ለእኛ ቆሎ በስልቻ ዳቦ ደግሞስ በቅልብቻ ማን ይፈጠናል? እንግዲህ በሙሉ ህዝቡን በሙሉ ሰብስቦ ወሰደው፣ ሁሉን አሳምነው ባሏችን ቀረን ብለው ቀንተው ገርፈው ሰቅለው ገደሉትኝ፣ ቀበሩት። ሞትን ድል አድርጎ ደግሞ ተነሳ። ገደሉት፣ እርሱ ግን ሞትን ድል አድርጎ ተነሳ ብሎ አለ። እስቲ እባክህ እንዴት አድርገው ነው የሰቀሉት አሳየኝ አለ። እንዴት አድርገው እንደሰቀሉት አሳየኝ አለ። እንግዲህ ጌታን ሲቸነክሩ በ5 ችንካር ነው የቸነከሩት። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5 ችንካሮች፣ ቀኝ እጁን በ1 ችንካር፣ ግራ እጁን በ1 ችንካር፣ መሀል ልኩን በ1 ችንካር 3። ከዚያ እግሩን ደራርበው 2 እግሩን በ1 ችንካር ቸንክረዋል ቢሉ ብዙን የተበሳውን ሲቆጥሩ 2 ነው የተበሳው በ1 ችንካር ቢሆን 5። አይ ለየብቻው እግሩን አንድ በ1 ችንካር አንድ እግሩን በ1 ችንካር አንድ እግሩን ነው የቸነከሩ ቢሉ ይህን ለመቁጠር የተመቸ አጠቃላይ 5 ችንካር እና ጌታን ሲቸነክሩ ማለት ነው
ቀኖት ያስተካከሉ ችንካር ያስተካከሉ ወታደሮች ጌታን የቸነከሩት ዝቅ ብለው ተጎንብሰው ነው ሲቸነክሩ ቢስማር ሲመቱ የነበረና ዝቅ እንዳሉ በዚሁ ጎባጣ ሆነው ቀሩ። አካላቸው ጎባጣ ሆነው የቀረ ጌታን የቸነከሩ እና በቃ ከዚያ በደንብ አድርጎ አይሁድ እንደሰቀሉት አድርጎ ሊስልለት ተስማማ። በሀገራቸው እንደ ፀሐይ የሚያበራ ብሩህ ድንጋይ ያለ ሰፊ ድንጋይ አምጥቶ በዚህ ጠፍጣፋ ድንጋይ በዚህ ብሩህ ድንጋይ ስላሳየኛል እንደ ፀሐይ የሚያበራ በሀገራቸው አለ ድንጋይ ሰፊ ጠፍጣፋ ድንጋይ ያን ሰጥቶ በዚያ ጌታን ቁጭ አድርጎ ሳለው ማለት ነው። አይሁድ እንዴት አድርገው እንደሰቀሉ ራቁቱን ሳለው እሱ ማለት ነው። እና እንዲሁም ጌታንን በሰቀሉ ቀን ጨረቃ እንግዲህ ደም ለብሳለች፣ ከዋክብት ረግተዋል፣ ጨረቃ ብርሃኗን ከልክላለች፣ ፀሐይ ጨልማለች። ለምን? የጌታችን ራቁትነት ወንድነቱ እንዲታይ አናደርግም፣ ሀፍረቱን አናሳይ ብለው ደብቀዋል። እና ራቁቱን ሳለው ይገርማል። ሲስለው ጌታ ምን አለው? ከስዕሉ አፍ ወጣ፣ አንደበት ወጣና ከስዕሉ ቃል ወጣና ምን አለው? ዮሐንስ ወዳጅ ዮሐንስ አይሁድ በኢየሩሳሌም ራቁቴን እንደሰቀሉኝ አንተ ደግሞ በሮም ዳግመኛ ራቁቴን ትሰቅለኝ አለ። ታዲያ እንዴት አድርጌ ልሳልህ አለ። በል ከለሜዳ አስታጥቀኝ ብሎታል። ከለሜዳ ወገቡ ላይ አስታጥቆ ስሎታል። ከዚያ ከለሜዳ አስታጥቆ መሳል የተጀመረ ከዚያ በኋላ ነው። በኋላ ዮሐንስ እያለ ጌታ ተነጋገረው። ንጉሡን እየሰማ በጣም አደነቀ። በኋላ ዮሐንስ እንዲያውም በጣም ደንግጦ የጌታን ከንፈር የስዕሉን ከንፈር ግጥም አድርጎ ስሞት የዮሐንስ ከንፈርና የስዕሉ የጌታ ከንፈር የስዕሉ ከንፈር ተጣብቆ አይላቀቃል። ከ6 ሰዓት እስከ 9 ሰዓት ድረስ ለ3 ሰዓታት ያህል የስዕሉ ከንፈር የጌታ የስዕሉ ከንፈርና የዮሐንስ ከንፈር አይላቀቁ ነው። ለ3 ሰዓት ያህል ማለት ከዚያ በኋላ ተላቀቀ ማለት ነው። ይህን ታምር ንጉሡ አይቶ በጣም እጹብ ድንቅ ብሎ አደነቀ። ዮሐንስን ከነቤተሰቡ አጠመቀው፣ ክርስቲያን አደረገው። እዛ ላ ንጉሡ ብዙ ወርቅ ብዙ ገንዘብ ውሰድ ብሎ ሲለው ይህ ሁሉ አልፈልግም ብሎ አላ ብሪት ደመና ጠቅሶ በደመና ተጭኖ ወደ ኢየሩሳሌም ተመልሷል። እና ከዚያ በኋላ ይህ የአሕዛብ ንጉሥ የነበረ እመቤታችንን እጹብ ድንቅ ብሎ አመስግኗል። የአምላኬ እናት የጌታዬ እናት የፍጥረት ሁሉ ጌታ የእግዚአብሔር እናት ብሎ ሲያመሰግናት ኖሯል። ንግሥቲቱ የእርሱ ሚስቱ ማለት ነው። የአምላኬ እናት የጌታዬ እናት የፈጣሪ እናት የፍጥረት ሁሉ ጌታ የእግዚአብሔር እናት እያለች እሷ የምታመሰግነው ሆናለች። እና አዎ ነገስታት ሁሉ እመቤታችንን የአሕዛብ ነገስታት ሁሉ ሳይቀሩ እንዲሁ ነው እመቤታችንን አመስግነዋታል። እነ ዳዊት ሁሉ ዳዊት አቡኪ ዘመረ በመሰንቆ ወሃሌ በመዝሙር እንዘይብል እንዲህ በማለት አመሰገናት። ስሚ ወለቴ ወረዴ ዋጽሚ ዝነኪ ርስኢ ዝበኪ ወቤት አቡኪ እስመ ፈተወ ንጉሥ ነኪ። ልጄ ሆይ ስሚ፣ አዎ ጆሮሽን አዘንቢ አድምጪኝ። እንግዲህ ወገኖችሽን እርሺ፣ የኔ የአባትሽ ቤተ መንግስት ይቅርብሽ። የወገኖችሽ የኔ የአባትሽ ቤተ መንግስት ሁሉ አይጠቅምሽም። ንጉሥ ውበትሽን ወዷል፣ የነገስታት ንጉሥ አንቺን ወዷልና የዓለሙን ነገር ሁሉ እንዳታስቢው፣ የምድሩን ነገር እንዳታስቢው፣ የምድሩን ንግስና ሁሉ ተይው፣ ዘመዶችሽን ሁሉ እርሺ ብሏል። አሁን ዳዊት እመቤታችን የሚመክር ሆኖ አይደለም ለምድራዊ ንግስና እንዳልተመረጠች እመቤታችን ንግስና በሰማይ እንደሆነ የምድርም የሰማያትን ንግስት እንደሆነች ስጋዊ ኑሮ ለእርሷ ምንም እንዳልሆነ ሲመሰክር ነው። እና ዳዊት ራሱ ያመሰግናት ነበረ። ዳዊት ራሱ እምነ ጽዮን ይብሰወል ሲተወልደ በውስቴታ፣ ሰው ሁሉ እናታችን ጽዮን ይላል፣ መድኃኒት ክርስቶስ በእርሷ ተወልዷልና እያለ ዳዊት ራሱ ያመሰግናት ነበረ። እመቤታችን ይገርማቸዋል። አዎ ነገስታቱ እንዲህ እያሉ ያመሰግኗት ነበረ ማለት ነው። መኑ ይመርሃኒ እስከ ኤዶምያስ፣ እስከ ኤዶምያስ ማን ይመራኛል? ኤዶምያስ እመቤታችን ናት። ወመኑ ይመርሃኒ ሀገረ ጥቅም አምባጽኖ ለሆነች ሀገር ማን ይመራኛል እያለ ለሲኦል ለገሃነመ እሳት የማታስነካ አምባጽኑ ጽዮን እመቤታችን መሆኗን ሁሉ ያመሰግናት ነበረ። ሶሎሞንም ንጉሱ እንደዚሁ እመቤታችን ያመሰግን ነበር። መኃልየ ስትመለከቱ በሙሉ የእመቤታችን ምስጋና ነው። ሶሎሞን ርግቤ ሰናይት እያለ ያመሰግናት ነበረ። ሶሎሞን ምርሰ ሳኔር ወኤርሞን እምግበባና ርስት ወማድባረ አናምርት ወጻይኪ፣ ምርሰ ሳኔር ወኤርሞን እምግበባና ርስት ወማድባረ አናምርት ወጻይኪ በማለት ይህ አሁን ምርሰ ሳኔር ወኤርሞን እምግበባና ርስት ወማድባረ አናምርት ወጻይኪ። ኤርሞን ሳኔር የሚባሉ ተራሮች አሉ። ከነብሮች ተራራ ከዚያ ከኤርሞንና ከሳኔር ተራራ የተገኘሽ፣ እነዚህ ከነብሮች ተራራ የተገኘሽ፣ ከአናብስት ጉድጓድ እንዲሁ ከአንበሶች ጉድጓድ የተገኘሽ እያለ ያመሰግናት ነበረ። እንደዚህ አናምርት ነብሮች እያለ የሚጠራ ነገስታቱን ነው። የአንበሶች ጉድጓድ እነ ዳዊት እነ ሶሎሞን ነው ራሱ ማለት ነው። ከኛ ወገን የተገኘሽ
ከነገስታት ወገን የተገኘች እኛን ያመሰግኗታል። በጣም ብዙ በእርሷ ዘመን የነበሩ እንደነገርኳቸው እነ ማን ስን እነ ጢባርዮስ ቄሳ፣ ከዚያ በኋላ ብዙ ነው። ከእርሷ በዚህ የነበሩ ነገስታት ሁሉ ከአዳም ጀምሮ እያልኳቸው ነው። ከዚያ በኋላም ያለን እኛ ለወደፊት የሚመጣው ትውልድ እመቤታችን ብፅዕት ብፅዕት እያሉ ያመሰግናሉ። እመቤታችን እንደተናገረች ትውልድ ሁሉ ብፅዕት ይሉኛል፣ ትውልድ ሁሉ ያመሰግኑኛል ብላለች እና መላእክትም ሰውን በጋራ ነው የምናመሰግናል። ቅድም እንደነገርኳቸው መላእክት በሰማይ 1-3 ደቂቃ ይጨርሳሉ። መላእክትም በሰማያት ምን ይላሉ? እመቤታችን ያመሰግኗታል። ቅድም እንደነገርኳቸው ለምን ያመሰግኗታል? አለመኖር ወደ መኖር ላመጣቸው እግዚአብሔር እናት ስለሆነች፣ ምስጋናን ምግብ ላደረገላቸው እግዚአብሔር እናት ስለሆነች፣ ምስጋናን መጠጥ ላደረገላቸው እግዚአብሔር እናቱ ስለሆነች፣ በክብር በብርሃን ኃይል ሰጥቶ ለሚያኖራቸው እግዚአብሔር እናቱ ስለሆነች ያመሰግኗታል። ሁልጊዜ ማለት ነው። ስራቸው ማመስገን ነው። በምድርም ሰው የተባሉ ምንም አመሰግናታለን። ካለመኖር ወደ መኖር አምጥቶ ለፈጠረን እግዚአብሔር እናት ስለሆነች፣ የምንበላውን የምንጠጣውን ለሰጠን እግዚአብሔር እናት ስለሆነች። አሁን ለደቂቃ ለሰዓታት እኮ ባንበላ እንዴት ከባድ ነው፣ ባንጠጣ እንዴት ከባድ ነው ታውቃላችሁ። የምንበላውን የምንጠጣውን ሁልጊዜ ለሚሰጠን እግዚአብሔር እናት ስለሆነች በቃ ተመልከቱ። የምንተነፍሰውን የማያቋርጥብን እግዚአብሔር ለእርሱ እናቱ ስለሆነች ምስጋና ይነሳት። እጹብ ድንቅ ነው እንጂ ማመስገን ነው እና እመቤታችን ትለያለች። እና ዛሬ ማርያም ማርያም ስንል እመቤታችን ዝም ብሎ ቀላል አይመስላችሁ፣ ከባድ ነው። እመቤታችን በጣም 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 ከመጠን በላይ ከባድ ናት። ይገርማችኋል በጣም እና አሁን ዛሬ በዚህ ዓለም እኮ ዝም ብላችሁ እንዲሁ እመቤታችን እንዲሁ ድንገት አሁን እንኳን እናንተን ለማዳን ፈልጋ ተመልክታ ማለት ነው ድንገት እንኳን አይኗ ዝም ብሎ ልፍ ሲል ካያችሁ እኮ መዳን ብቻ እኮ ነው። አሁን አይናችሁ ሲከፈት ሰማይ ላይ ምድር ላይ ያርፋል፣ የሆነ አካል ላይ ያርፋል አይደል? እመቤታችን እንኳን እናንተን ለማዳን አስባ ድንገት እንኳን እንደው አይኗ ልፍ ሲል ካያችሁ ሕይወት ማግኘት፣ ጤና ማግኘት፣ በረከት ማግኘት፣ ክብር ማግኘት እኮ ነው። እና ዛሬ ማርያም ማርያም ስንል እንደው ቀላል አይመስላችሁ የእመቤታችን ነገር። እና እኔ ይገርመኛል አሁን በዚህ ምድር ያሉ ዘማሪያን እንዴ በጣም ምንድን ነው በደመና የሚል መዝሙር ሰምታችኋል? በደመና የሚል መዝሙር እዚህ ላይ ምን ሲሉ ሰማሁኝ? በሰው ፊት ያማሩ ብዙ ሴቶች ሳሉ ጌታ ግን እናቴ እንደዚህ ያለ ምናምን ቅርጽ ምናምን እያሉ ይዘምራሉ። የሚገርም እኮ ከእመቤታችን በላይ በሰው ፊት የሚያምራል እንዴ? በሰው ፊት ካላዩ ያማሩ ብዙ ሴቶች ሳሉ ጉድ እኮ ነው። ምን አይነት ምንፍቅና ነው! እና ታላላቅ ዘማሪያን የኛ ዘማሪያን እንደው መዝሙር ምን አለ ብትመርጡ ብትመረምሩ እመቤታችን የሚተካከል የለም። በመልክም በንጽህናም በቅድስናም ከእመቤታችን በላይ የሚያምር የለም። በዚህ አሁን በእስራኤል ሀገር በዚያ ጊዜ በአካል ያዩዋት አይኖች የህዝብ አይኖች እንዴት የተወደዱ የተከበሩ ናቸው። እመቤታችን እኮ መልኳ እንደኛ እንዳይመስላችሁ ፍጹም የአምላክን መልክ እኮ ነው። የእመቤታችን መልኳ እንደ አምላክ መልክ እኮ ነው። ፍጹም ልጇን ነው የምትመስል እና ፍጹም ልጇን የምትመስል ግን የምትመስል መልክ ያላት እናት ከምድር ቆነጃጅት ጋር እንደው እያስተያያችሁ በሰው ፊት ያማሩ ብዙ ሴቶች ሳሉ አንቺን መረጠሽ ጌታ እያላችሁ ምትሉ ምን አይነት ድንቁርና ነው! በውበትም በየትኛውም አይነት ቢሆን ከእመቤታችን መልክ የሚደርስ ፍጡር የለም። ይደዚህ ቆነጃጅት ወይዛሉ ማንም ምክንያቱም መልኳ እንደ እግዚአብሔር መልክ ነው። የእመቤታችን ማንም አይተካከልም። ስለዚህ ዘማሪያ መመርመር አለ። እንዲህ ብላችሁ አፋችሁ እንዳመጣ ብላችሁ አትቀባል። በቃ መርምሩ በደንብ እና እመቤታችን ትለያለች እና እናመሰግናታለን። እንግዲህ ቅዳሴ ማርያም የሚቀድስ እንዲያው ራሱ ይቀድሳል እንጂ እመቤታችን የሚቀድስ አይደለም። እኛ ብናመሰግናት የምንከብር እኛ ነን እንጂ እርሷማ ክብርት ናት። ሲጀመር ክብር የምናገኝ እኛ ነን እና እመቤታችን ምን በማለት ተናገረች? ትውልድ ሁሉ ብፅዕት ይሉኛል በማለት ትውልድ ሁሉ ያመሰግኑኛል ብላለች እና እንግዲህ ትውልድ ሁሉ ለዘላለም ስናመሰግናት እንኖራለን። እኛ ብቻ አይደለም መላእክት ሁሉ በጋራ ስናመሰግናት እንኖራለን እና ስራችን ማመስገን ነው። እናታችንን እናመስግን፣ በረከት እንድናገኝ፣ ክብር እንድናገኝ፣ ሕይወት እንድናገኝ ከእመቤታችን ነው። ወስብሐት ለእግዚአብሔር።